በተወዳጁ ሙዚቀኛ አርቲስት ቴዲ አፍሮ ዙሪያ እጅግ አስደንጋጭ መረጃ ተሰማ። አርቲስት ቴዲ አፍሮ በዛሬው ዕለት ከመኖሪያ ቤቱ በታጣቂዎች እንደተወሰደ እየተነገረ ይገኛል። በመጀመሪያ በትናንትናው ዕለት የቴዲ ቁልፍ ሰዎች መታሰራቸው ሚዲያውን እንደበጠበጠው የሚታወቅ ነበር። የቴዲ የቅርብ ጓደኛ አማካሪ የነበረው ባለሀብቱ የሱፍ ያሲን ትፈለጋለህ በሚል በፌደራሎች ከሚኖርበት መኖሪያ ቤቱ የተወሰደ ሲሆን ማምሻው ላይ ደግሞ የቴዲ ቃል አቀባይና ምክትል ስራ አስኪያጅ የሆነችው ማህሌት ሰለሞን ከኦስትሪያ ሀገር ከአውሮፓ መታ ካረፈችበት አትላስ ሆቴል ለጥያቄ ትፈለጋለች ተብላ እንደተወሰደች የዓይን እማኞች ለተለያዩ ሚዲያዎች ቃላቸውን እንደሰጡ የሚታወቅ ነው። ይህ የሆነው በትናንትናው ዕለት ነበር። ታዲያ በዚህ የተደናገጠው ቴዲ አፍሮ የቅርብ ሰዎቹ አንድ ባንድ ትፈለጋላችሁ እየተባሉ ሲወሰዱበት ከፍተኛ ድንጋጤ ውስጥ እንደገባ ብዙዎች እየተናገሩ ነበር። ጓደኞቹ በታሰሩበት በዛው ቀን ሌሊት 6 ሰዓት ላይ ቴዲ አፍሮ ቤት 6 ፌደራሎች በቴዲ ለገጣፎ በሚገኘው መኖሪያ ቤቱ የሄዱ ሲሆን የቴዲ አፍሮ እጅግ ተወዳጅ ሙዚቃ አቀናባሪን ዲጄ ዊሽ የተባለ ግለሰብ አንተ ቤት ይገኛል፣ ለእስር እንፈልገዋለን፣ ዲጄ ዊሽ አንተ ቤት እንደሚገኝ እናውቃለን፣ ስለዚህ ዲጄ ዊሽን ለጥያቄ እንፈልገዋለን አሳልፈህ ስጠን ሲሉ የቴዲን በር በሌሊቱ 6 ሰዓት ያንኳኩ ሲሆን አርቲስቱም ከቤቱ በመውጣት ይህ ዲጄ እኔ ጋር የለም፣ ቢኖር እንኳን ይህንን ግለሰብ አሳልፌ ከቤቴ አልሰጣችሁም፣ በዚህ ውድቅት ሌሊት እንዴት መታችሁ ሰው ለማሰር ትጠይቃላችሁ፣ ወደ መጣችሁበት ተመለሱ ብሎ ቴዲ አፍሮ በቁጣ 6ቱም ፌደራሎች የመለሳቸው ሲሆን ፌደራሎቹም የቴዲን ቃል በማክበር ከመጡበት ሌሊቱን የተመለሱ ሲሆን ይህን ጉዳይ ሌሊት የሰማው የአዲስ አበባ ሕዝብ በሰበር ዜና መረጃዎች ከደረሱት በኋላ ወደ ቴዲ አፍሮ ቤት እንሄዳለን በማለት አገሪቷ ተበጥብጣ እንዳደረች በትናንትናው ዕለት ይታወቃል። ታዲያ በዛሬው ዕለት የተሰማው ደግሞ አርቲስቱ ቴዲ አፍሮ ጠዋት ላይ በድጋሚ ደግሞ እሱ ለጥያቄ እንደተፈለገ ተጠይቆ እንደተወሰደ እየተነገረ ይገኛል። ቴዲ አፍሮ ተወስዷል የሚሉ ማስረጃዎች ከቪዲዮ ጋር ተያይዘው በቲክቶክ መንደር ላይ እየተለጠፉ ይገኛል። ተንቀሳቃሽ ምስሎቹም የሚያሳዩት በአድናቂዎቹ የተቀረጸ ሲሆን በብዙ ህዝቦች ታጅቦ አርቲስቱ ቴዲ አፍሮ ከመኖሪያ ቤቱ ታጅቦ ሲወጣ ያሳያል። በዚህ ሰዓት ቲክቶክ በተባለ ፕላትፎርም ይህ ቪዲዮ ከተሰራጨ በኋላ እጅግ ከፍተኛ ውጥረትን በከተማዋ ላይ ፈጥሯል። የቴዲ ደጋፊ የሆኑ በተለያየ ሀገራት የሚገኙ ጋዜጠኞች እንደ ጉድ እየዘገቡት ይገኛል። የኢትዮጵያ እናቶች ውጡና ልጃችሁን ቴዲን አድኑ የሚል ቅስቀሳም እያደረጉ ይገኛል። ጉዳዩ ወደ ለየለት ከፍተኛ ውጥረት ውስጥ እየገባ መሆኑ በግልጽ እየታየ ይገኛል። እርግጥ ነው ቴዲ አፍሮ ሙዚቃውን ለመላው የኢትዮጵያ ህዝብ ያወጣው ሲሆን ነገር ግን ሙዚቃው ከጊዜ ወደ ጊዜ ይዘቱን እየቀየረ ወደ አንድ ብሔር ተኮር ጉዳይ እንደሄደበት ይታወቃል። ታዲያ አርቲስቱ ይህን ተከትሎ ከመንግስት ጋር ያለው ግንኙነት እየሻከረ መንግስት ቴዲ ላይ ቂም መያዙን በቅርብ ቀናት አባብሶታል። ይህን ተከትሎ ነው ፌደራሎች በመጀመሪያም የቴዲን ቁልፍ ሰዎች ጓደኛ፣ ስራ አስኪያጆች፣ ቃል አቀባዮች ያሉበት እየሰበሰበ በዚህ ጉዳይ ላይ እጃቸው አለ ብሎ የሚያስባቸውን ሰዎች ወደ እስር ያወረደ ሲሆን ብዙዎች ለቴዲም አይቀርለትም የጊዜ ጉዳይ ነው ሲሉ እንደቆየ ይታወቃል። ታዲያ ቀኑ የዛሬ የቴዲ የሆነ ይመስላል። ብዙዎችን እጅግ አሳዝኗል። እርግጥ ነው አርቲስቱ ቴዲ አፍሮ ህይወቴን ለሀገሬ ብሰዋ አይቆጨኝም በሚል ይህን ሙዚቃ መላው የኢትዮጵያ ህዝብ እንዳቀረበው ይታወቃል። በሚያሳዝን ሁኔታ ግን የቴዲ አፍሮ ሙዚቃ ከጊዜ ወደ ጊዜ ብሔር ተኮር ይዘት ይዞበት መምጣቱ ከመንግስት ጋር እንዲጣላና መንግስትም እንዲያስረው ምክንያት እንዲያገኝ አድርጎታል። የቴዲ አፍሮ ሙዚቃ በ5 ቀናት ውስጥ ከ80 ቢሊዮን በላይ አድማጮችን ያገኘ ሲሆን ሙዚቃ በአፍሪካ ታላቅ ሪከርድ የሰበረ ድንቅ አልበም ነው በሚል እጅግ መነጋገሪያ የሆነና ቴዲ አፍሮን በቀጣይ ሀብቱ ላይ በሚሊዮኖች የሚጨምር ከዩቲዩብ በሚመጣ ክፍያ በሚሊዮን ዶላሮችን በካዝናው የሚያስገባ ለቴዲ ላለው ህይወት ሌላ ታላቅ ሀብትን የሚጨምር ሆኖ መታየቱ ቴዲን ተቃዋሚዎች በተለይ መንግስቶችን ያናደደ ሲሆን ለዚህም ቴዲ አፍሮ ላይ በከፍተኛ ደረጃ ግብርም እንደተጣለበት ተሰምቷል። ቴዲ አፍሮ እዚህ አልበም ላይ ለመንግስት በከፍተኛ ደረጃ አላግባብ የሆነ ግብር እንደሚከፍልም እየተነገረ ይገኛል። አንዳንዱ ጋዜጠኞች የሚሰጡት ሀሳብ ቴዲ አፍሮን በግብርና በታክስ አማሮ እንዲሁም ጓደኞቹን የቅርብ ሰዎቹን በማሰር ሰላም በማሳጣት አገር ለቆ እንዲወጣ ጥረት እያደረጉ ይገኛሉ
መንግስት አካላት እያሉ ሀሳብ አስተያየታቸውን ይሰጣሉ። ቴዲ አፍሮ ግን ኢትዮጵያ ለቅቄ አልወጣም በሚል ድርቅ ማለቱ እጅግ እንዳናደዳቸውና ቴዲ አፍሮ ኢትዮጵያን ለቆላቸው እንዲወጣ የሚፈልጉ የብልጽግና ባለስልጣናቶች እንዳሉ ውስጥ አዋቂ ነን የሚሉ ጋዜጠኞች ሲዘግቡ እንደዋሉም ይታወቃል። ቴዲ አፍሮ ከዚህ ቀደም አልበሙን ከማውጣቱ በፊት በተደጋጋሚ ይህንን አልበም ማውጣት ያለብህ ወደ አውሮፓ ወይም ወደ አሜሪካ መተህ ነው፣ ከሀገር ወጥተህ ነው እያሉ የቅርብ ሰዎቹ ለቴዲ አፍሮ ምክር ሲሰጡት እንደቆዩ ተሰምቷል። ነገር ግን አርቲስቱ ቴዲ አፍሮ ለቅርብ ጓደኞቹ የሰጠው ምላሽ እኔ ማንንም አልፈራም፣ ለአንድ ህይወቴ አልሳሳም፣ ዘፈኑ ለሀገሬ ለኢትዮጵያ የዘፈንኩት ነው፣ ዘፈኑንም በኢትዮጵያ በሀገሬ ላይ ሆኜ ለህዝቤ የማጋራው ይሆናል፣ ከሀገር የምወጣበት ምንም አይነት ምክንያት የለም፣ ለአንዲት ህይወቴ አልሳሳም የሚል ምላሽ እንደሰጠ ይታወቃል። ታዲያ ገና ከጅምሩ ከሀገር አልወጣም ያለው ቴዲ አፍሮ አሁን ምን ታይቶ ነው ከሀገር ሊወጣ የሚችለው? በህወሓት ጊዜ አርቲስቱ ቴዲ አፍሮ በተደጋጋሚ በዘፈናቸው ሙዚቃዎች እንዲሁም ሰው ገጭተሃል በሚል ወንጀል ተላኮበት በእስር እንደበሰበሰ ይታወቃል። አርቲስቱ ቴዲ አፍሮ እስር ቤት ብርቅ አይደለም ያለ ወንጀሌ መታሰር ብርቅ አይደለም ያለ ሲሆን አሁንም ቢሆን ለሀገሬ በዘፈንኩት ሙዚቃ ለህዝቤ ድምጽ በሆንኩት ሙዚቃ ያለ አግባብ እስር ቢገጥመኝ ደስ እያለኝ ለህዝቤ እታሰራለሁ የሚል ሀሳቦችን ለቅርብ ወዳጆቹ እያንጸባረቀ እንደሆነና ከየትም የሚመጡትን ሀሳብ እንዳልተቀበለ በራሱ ውሳኔ እንደጸና እየተነገረ ይገኛል። የቅርብ ወዳጆቹ ባለቤቱ ከሀገር እንዲወጣ ቢገፋፉትም አርቲስቱ በአቋሙ የጸናና ለመታገል ብቁ የሆነ እንደሆነ በተደጋጋሚ ማሳየቱ አርቲስቱ ቴዲ አፍሮ ቢታሰር እንደማይደንቀውና እስሩንም እንደሚጠብቅ በግልጽ የሚያሳይ ነበር ተብሏል። ታዲያ እነሆ አርቲስቱ ቴዲ አፍሮ በዚህ ሰዓት ጥያቄ ትፈለጋለህ በሚል እንደተወሰደ የአካባቢ ሰዎች በቪዲዮ በማህበራዊ ትስስር እያጋሩ ይገኛል። ነገሩ ግን ቀላል አይደለም። በአካባቢው ቴዲ አፍሮ ከሰዎች ጋር ተንቀሳቅሶ ሲሄድ የተመለከቱት ግለሰቦች ጉዳዩ አላማረንም ሙሳችንን ወዴት ነው የምትወስዱት በሚል ጉዳዩን እየተከታተሉ ቴዲ አፍሮን ብቻውን ሳይሰውት አጅቦት ሲንቀሳቀሱ በማህበራዊ ትስስር ታይተዋል። ይህ የሚያሳየው የኢትዮጵያ ሕዝብ በቴዲ አፍሮ ጉዳይ ወደኋላ እንደማይልና ምን ያህል እንደሚሄድ ለመንግስት ያሳየበት አጋጣሚም ነው ተብሏል። ከፍተኛ ቁጥር ያላቸው ህዝቦች እያጀቡ ቪዲዮ እየቀረጹ ለመረጃ እያስቀመጡ ወደ ማህበራዊ ትስስሩ እያስተላለፉ ቴዲን ሲከተሉ ታይተዋል። ይህ ቪዲዮ በማህበራዊ ትስስሩ ከተጋራ በኋላ ከፍተኛ ውጥረትን አስነስቷል። በቀጣይ ጊዜ የሚፈጠሩትን በፍጥነት ወደ እናንተ የምናደርስ ይሆናል። እጅግ መነጋገሪያ ሆኗል። ቴዲ አፍሮ ጥያቄ ተጠይቆ ወደ ቤቱ ይመለስ ሲሆን ከጥያቄው በኋላ ወደ ወይን ይወርድ ይሆን? ብዙዎችን እያስደነቀና ከፍተኛ ቁጣ ውስጥ እየጨመረ ያለ ጉዳይ ነው። በቀጣይ ሰዓታት የመረጃ ክፍላችን ከታማኝ ምንጮች በሚመጡ ሰበር መረጃዎች ወደ እናንተ የምናደርስ ይሆናል። ውድ አድማጮቻችን ለዛሬ በዚህ አበቃው። በቀጣይ የፕሮግራም ክፍሌ እስከምንገናኝ ቸር ቆዩ እያልኩ ሀሳብ አስተያየት ካላችሁ በኮሜንት መስጫው በኩል ሀሳብ አስተያየታችሁን ያጋሩ። እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁንና ቀጣይ ታማኝ፣ ወሳኝ፣ ፈጣኝ መረጃዎችን ከኛ በፍጥነት ያግኙ። ቸር ቆዩ።